ነው ሁሱ የሚባል ዱቄት የመሰለ ፊቱን ላይ ተጣመመ ሲፖስት እዛ ገብተ አልሐምዱሊላህ ስትል ነው ያልከው። እስላም ከኦርቶዶክስ ላይ እጅን አንሳ። ሰማለ አንሳ። አይመለከትም። መጀመሪያ እናንተ ቤት ያለውን አጽና። የራስን ነገር አስተምር። በራሳችሁ ነገር ኑሩ። የራሳችሁን ነገር አድርጉ። ይሄ ልጅ ሲፖስት ሁሲ ነው ሁሱ የሚባል ዱቄት የመሰለ ፊቱን ላይ ተጣመመ ሲፖስት እዛ ገብተ አልሐምዱሊላህ ስትል ነው ያልከው። በሰው ሞት ላይ ስትሳለቁ እንደዛ ሀጂ ሙፍቲን እኔ ካልኩ በኋላ ነው የሀጂ ሙፍቲን ሁሉም መቀባበል የጀመረው። ምክንያቱም አበሻ ሾርት ሚሞሪ ነው። ሀጂ ሙፍቲን እንደዛ የኦርቶዶክስ አባት መጥተው እያለቀሱ በክብራቸው ሲቀብሯቸው እንደ ሰው ነው። ለምን? ክርስቶስ ራሱ እንባውን አፍስሷል። ዮሐንስ ምዕራፍ 11 ከቁጥር 22 ጀምረ ብታነበው ኢየሱስ እንባውን አፈሰሰ ይላል። አልዓዛር አለቃቀሳቸውን አይቶ በጣም በቃ ተሰማው። ከዛ እኮ አስነስቶታል። አልዓዛርን ተነስ ብሎታል። ተነስቶ መጥቷል እኮ አልዓዛር። የሐዘን ስሜት የሌለባቸው የነሱ አጀንዳ ግን ምን እንደሆነ እያያችሁ ነው። ኢትዮጵያ ላይ ምንም ችግር የለው። ሂውማን ሴክሹዋል ይባላል ነው የተባለው። ሆሜት ሴክሹዋል አይባልም፣ ሂውማን ሴክሹዋል ነው ከዚህ በኋላ የሚባለው። ኢትዮጵያ አዲስ ነገር ስለሆነ እንደዛ ብለን እናስገባዋለን ብለው ነው ያሉት። ይሄን መጥቶ የሚነግረ ኤርሚያስ የለም። ይሄን መጥቶ የሚነግረ ዳጌ የለም። ይሄን መጥቶ የሚነግረ ሌሎቹ ዛቤ ቤኪ ሌሎችም የሉም። መጥተው አደባባይ የሚመሰክረው አረ ጉድ ልንሆን ነው የሚል የለም። ዝም ለምን? ቻፓ ነው ዋጋው፣ ይደጎማሉ። ኢየሱስ ጌታ ነው። በኢየሱስ የምትነግዱ ግን እናንተ ናችሁ። የኢየሱስን ክብር ያዋረዳችሁ እናንተ ናችሁ። በየትኛውም ዓለም ሂድ፣ ስላዘማመር ልንገር፣ በየትኛውም ዓለም ሂድ፣ አሜሪካን ሀገር ራፐሮች፣ ሌላ ዘፋኞች አሉ። አሜሪካ አዘማመሩ በፕሮቴስታንት እንኳን ከዳንሱ ይለያል። የትም ሀገር ሄዶ አውሮፓም ሄዶ የትም ዓለም ሄዶ አዘማመርና አደናነስ ይለያያል። የኢትዮጵያ ጴንጤ ብቻ ነው ስርዓት ያጣ። የትም ዓለም ሂድ አሜሪካ አዘማመራቸው ነው አውሮፓይ ከዳንሳቸው ጋር አይገናኝም፣ ጨርሶ አይገናኝም። ኢትዮጵያ ኦርቶዶክስ ጭፈራ አላት። የጎንደርኛ ብትል፣ የኦሮምኛ ብትል፣ የአማራ ብትል፣ የትግራዩ ብትል፣ የደቡቡ ብትል አጨፋፈር አለ። መዝሙር ሲመጣ የመዝሙሩ ከዓለም ይለያል። ከዓለም ካልተለየ ምንድን ነው ትርጉሙ? ጥቁሮች ጋር ብትሄድ ጌታ ኢየሱስ ምስክሬ ምንም አይገናኝም ዝማሪያቸውና ጭፈራቸው አይገናኝ። ይቺን እንኳን ማድረግ አይፈልጉም። ለምን? በጥላቻ ስለሰከሩ። ለምን? ኦርቶዶክስ ጋር በጥላቻ ሰክረው ነው የወጡት። እኔ ዓለማውያን በኦርቶዶክስ ያሉት ያበሳጩኛል። ለምን? አደባባይ ላይ ብዙ ሰው እንደሚያሰናክል አያውቁ። ችግሩ ያ ነው። የዋ ናቸው። ብዙ ሰው በአንድ ሰው በሚወዱት ሰው የተነሳ ብዙ ሰው እንደሚሰናከል አይረዱ። አብዛኛው ጴንጤ ስለ ግብረ ሰዶማዊ ነው። የትኛው ውሸት ነው የማወራው እኔ? እንዴ ስለ የትኛው ክርስቶስ ነው የምታወሩት? መጀመሪያ አንተ ቤት ያለውን ግብረ ሰዶም ሳታወራ ነው እንዴ ስለ ኦርቶዶክስ የምታወራው? ሺህ ጊዜ የኦርቶዶክስ ገደላ ገደል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናቸው። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣቸው። ይሄ በእስልምና እንዳልክማ ሲፎክር ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ። ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወዱ የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናቸው። መረን ከፈራችሁ መዝሙር እንዴ ባዝሩም እየተሸራሙጭ አይደል እንዴ መዝሙር መለጡ አንተዋወቅ ምን ቢች ላይ በቡታን ታውነ ጫራ አይደል እንዴ መዝሙር መለጡ። ክርስቶስን ወደሽ ነው መዝሙር መለጡ። አንተዋወቅ ከዚህ በፊት ተናግረዋል እንዴ ከረባችሁ ክርስቶስ ይለ ተሸፍነሽ ግቢ እስቲ። እውነተኛ ጴንጤቆች ተሸፍነሽ ግቢ እስቲ።
ነጠላም አትልበሽ፣ የሆነ ሻርፕ ነገር ለብሰሽ ተሸፍነሽ ቸርች ግቢ። አንዳችሁም አትግቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር ብለቁት። ደፋር ባለጌ ጥፍርሽን ተቀብተሽ ዊግ አርገሽ ሜካፕ አርገሽ አይን ችግር አርገሽ አይደል መዝሙር ብለቁት። ወሬኛ ቆሻሻ ያላበዛችሁት እንዴ? ምን ይፈጠር ነው? አንድ ኦርቶዶክስ ወንድማችን አርፏል። ሰው ሀዘን ላይ ነው። በሀዘን ላይ ሃይማኖት ትነግዳለህ እንዴ? እስላምና ጴንጤ ተነስተ ትነግዳላችሁ እንዴ? ትሸቅጣላችሁ እንዴ? እንዴ በጋሻው የሚባል ምንድን ነው ያለው? በኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው። እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳብል እያለ ኦርቶዶክስን ለማናደድ መዝሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ ገልቱ ኪዳነ ምሕረት ናና ምናምን ወይ በአንተ ቤት ጌታን አመስግነህ ሞታል አይደለም። ሁላችሁም ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እንዲሁም ሪፖስት አድርጋችሁ ለዮኒ ማኛና ለጓደኞቹ አድርሱልኝ። ኢየሱስ ክርስቶስን ያውቃል። ለምን ኦርቶዶክስ አስተምረዋለች። ሄሎ ጴንጤ ጋር ካልሰማችሁ ይስማ። በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማውቃቸው ስማችሁን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ። የታወቁ ዘማሪዎች አንተዋወቀም? እንደ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ለአንድ ሳምንት የለም። ጌታ ውስጥ የለም። ጌታ ውስጥ ያለ ስለ ጌታ ነው የምትሰብከው። ጌታ የተንፎለፎለብህ ካለ ስለ ጌታ ትሰብካለህ። ይሄ ነው ያንተ ችግር። አትችልም፣ አልተደረግም። ዳጊ እኔም ወዶ ወንድሜ ነህ፣ ተገናኝተናል። ግን ይህን ነገር ብታስተካክለው መልካም ነው። ለምን አንዳንዴ የራሳችንን እንፈትሽ የራሳችንን ብዙ ታሪክ እንደው ድፍረቱ ስላለ እንጂ ኦርቶዶክስ ቤት እንደዛ ሆነ ቅስና ዘማሪ አያረጉም፣ ሙስሊም ቤት አያረጉም። ጌታ ኢየሱስ ምስክር ጴንጤ ቤት ስለሆነ እንጂ ፊት ለፊት የሚወጡ ሰዎች በኦርቶዶክስ ቀልድ የለም፣ በሙስሊምም ቀልድ የለም። ለአራያ ሊሆኑ የሚችሉ ሰዎች ነው ከፊት የሚደነቀሩት፣ ከፊት የሚመጡት። እውነቴን ነው ማውራ ከፊት። ምክንያቱም መሰናቀል ሌላው ኢትስ ኦኬ እንዲል አይደለም። ለትላንት የሜሎስን ጉዳይ ስላነሳው ትናደዳለህ እንዴ? ሜሎስ በጣም ወንጌላዊ ነው ትለኛል። ከሚስት ጋር መስማማት የማችል ወንጌል ምን አይነት ወንጌል ነው? ይህድ ወንጌል ነው እንዴ? በጌታ በኢየሱስ ከሚስት ጋር አዲስ ካገባት ሴት ጋር እንኳን አብረ መኖር ነው። ክርስቶስን ስመስል በስራ ነው። አብዛኛው ትዳር ላይ በጣም ችግር አለባቸው። እኔ የተረዳሁት ነገር አብዛኛው ትዳር ላይ ችግር አለባቸው። ጌታ ኢየሱስ ምስክሬ፣ በጣም ችግር አለባቸው። ምን አይነት መንፈስ ነው ያለባችሁ በትዳራችሁ ላይ? አብዛኛው እነዚህ ፓስተር የምትሏቸው ከተወሰኑት በስተቀር የፈታ 9 ጊዜ ያገባ ምናምን ናቸው በብዛት። እንዲህ አንተ ቤት ፈትሽ እንጂ በጌታ ፈትሹ እንጂ